ብርቅነሽን እንደዚህ ብልለ ብስም ኖሮ እኮ አንለያይም። እናተ ልሞት በእውነት እኮ ነው። ጫማ ለጫማ ጫማ ምን ዋጋ አለ? ጫማ ለጫማ ጫምቲ ጫማ ና ጫማ 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 ብቻ አይደለችም። ጫማ ሌላ ና እስኪ ጫማ ሌላ ጫማ ሌላ ጫማ ሌላ ስንት ነው አንተ? በኢየሱስ ጫማ ብል ጫማ መሰለ እንዴ? ብለስ ከብል ነው። ኧረ ስኮፕልም በለው ጫማው ረቅጦ ፈረንጅ ሰለቸው ነው ወደኛ ይላኩ። ኧረ ጂምናስቲክ ሰርቷል እንዴ? ያው ስንት ነው? 2000 ብር 2000 ብር። ኧረ በእናትህ ጂምናስቲክ ሰርቷል ይላል። 2000 ብር። እሺ በቤተሰብ 2000 ብር 2000 ይሄ ያዘው። ምኑ ነው ኳሊቲ ትላለህ እንዴ? ምንም ትርጉም የሌለ ጫማ እኮ ጫማ ጥንካሬ የሚታወቀው እውነትም ጠንካራ ነው። እንዴት ትመታለህ? ከዛ በኋላ ግን ካልተሰበረ ጠንካራ ነው። ገዛለሁ አሁን የጫማ አሪፍ ነው። አረ ጠንካራ እኮ መጀመሪያ ገምተህ ለክተህ አይተህ ነው የምትገዛው። እንደዚህ ነው የምንለካው እንጂ እንዲህ ነው እንደምንለካው። ኧረ እንደዛ ልነግርህ የፈለኩት ምንድን ነው መሰለህ? ስንት ነው? 2000 ብር። ሁለት በቃ እሺ። በቤተሰብ ጸባይ ተመችቶኛልና 1800 ለካት ትችላለህ። ለካ ብሩ ዛሬ ያልቃል። ጫሙ ግን ረቅጠ ለዘበኛ ትሰጣለህ። ሻጭ አንተ አይደለም? እኔ እንዴት ለካለሁ? ልገዛ አይደለም እኔ ስገባና ከዛ በኋላ እኮ ነው ከዝና ነች አንድና ነገር ምኑ ገዛው ታዲያ? የትም ቡቲክ ቀኝ ግሬቱ ነው ግራይቱ ነው ያንተ። የትም ቡቲክ የሚደረግ ነው ያኛ ቀይ የኛ ቡቲክ የሚደረግ ነገር ነው። እሺ ተመር ለጠጣ ሰው መስጠት ራሱ እሺ አላለው። ምኑን ማን ነው ቆይ ላላለው አባስ ያው አንድ ነገር ልንገርልህ። እሺ ቶሎ ፈጠን ካላልክ ላተው እስኪ ሳታስጨንቀኝ አስገባ። ይሆናል እኮ ቆይ ብላለች ብርቀ ይሆን ነበረ እኮ ድሮ። ዛሬ ለምን እንዳልሆነ በቃ 7,000 ስጠኝ። በቃ ባይሆንም ቤት ትለካለህ። 7,000 ስጠኝ። ያው 7,000 ዝም ብሎ 7,000 የለም። ቤት ይለካል። ጫማውን ኳሊቲ በምንድን ነው የምንረጋገጠው? እንዲርገጠው እንዲያድርገው አባሽኪ እኮ ስማ፣ ኳሊቲ በምንድን ነው የምንረጋግጠው? የጫማው ላታስታውቅ 7,000 ስጠኝና ቤት ሄደህ ትለካል። ኳሊቲ አለ ፑማ በለው አይዞህ አይ ሶዬ እኛ አይደለም ችግር አለብን። ጫማ አለ ጫማ ትንሽ አሁን ትንሽ ቀለል አለኝ። ማካደከስ ዶነ ብላሻ ትንፋሻ ስማ፣ እኔ እንደዛ አይነት ትዕግስቱ ወስጄ በኖሮ ከብርቅነሽ ጋር አልለያይም ነበር። አታውቂማ ገባልኝ እና ያኔ ሁሉ ነገር ከመናገር በፊት ነው። ክርስቶፈር ኮሎምበስ እኮ ያለ ነገር እውነትና ነገር እኮ ነው። እናተ ሲሞጥሩ ጋር ትሽ ሾርባ እናተ ግላ ምን ታውቃለህ አንተ ከንቱ ትሽ እናት እንደዚህ ነበሩ። ኑክሌር ለካ አፍሪካ ውስጥም አለ። ገባ እኮ በእኔ ላይ ኑክሌር አጉለኛ ነገር እና ወይኔ ብርቅነሽን እንደዚህ ብልለ ስመ በሆነ ኖሮ እናተ ልሞት አንለያይም ነበርኩ።
ያ ነው ትልቅ ትክክለኛ ነገር እ ተው ሌባ አንተ ሄሎ ና ጠጅ ድገም ምን አቤት አቤት አንተም ብሎ በዚህ ጭረሳ አንተም ብሎ ጭረሳ ድገም ዝም ብለሽ ችግር የለም አላልክም ቅድም እና ምን ጭረሳ ደግሞ ትስቃለህ አንተ ብሎ የተገዛ ሾርባ ና እኔ ምን አልደገም ብያለሁ እንደ ትስቃለህ ደግሞ እንደገና አጉለኛ ናዶ ገላ እኔ ልፈጠፈጥልሽ አምቡላም ቢሆን ያዛዝናል ጠጅ አይደለም ቀዳ ምንድን ነው አንተ የምታካብደው ቆይ ምንድን ነው የምታካብደው በቃ መቀዳት ካለ መቀዳት ነው አፍህ ትከፍተኛለህ እንደ አስፈላጊ ከሆነ ቆልፋለሁ እሺ ቆልፋለሁ ግድግዳም ያንተ ደጋፊ ነው ሾርባ አፋን ነው እሺ ሄድ እና ተገዳ በቃ